ሰላም ለእናንተ ይሁን። ይሄንን ድምፄን የምትሰሙና ቪዲዮን የምትመለከቱ እንዴት ናችሁ? ሰላማችሁ ይብዛ። ብዙ ነፍ ዓመት ኑሩ፣ እድሜ ጠገብ ሁኑ፣ ልጆቻችሁን ይሁ። ዛሬ ግን ላወራችሁ የመጣሁት ምንድን ነው? ስለ ላይፍ ኢንሹራንስ። ላይፍ ኢንሹራንስ ምንድን ነው? ላይፍ ኢንሹራንስ ለምን ይጠቅማል? ብዙ ሰው ስለ ላይፍ ኢንሹራንስ ሲናነሳ አይምሮ ላይ ወዲያው የሚመጣው ምንድን ነው? ስለ ሞት፣ ስለ ቀብር ስነ ስርዓት አይነት ነገር ነው የሚታሰበው። በቃ ትራዲሽናል የአእምሯችን ውስጥ የተሳለው ይሄ ነው። ነገር ግን which is wrong by the way ሞት ሁል ጊዜ ከኛ ጋር አለ አይደለ? የሰው ልጅ ከተፈጠረበት ጊዜ ጀምሮ ሞትና ውልደት አለ፣ በሽታ አለ፣ ጤንነት አለ። ያን ሁሉ ግን አንድ ነገር ሲነሳ ሰው የመፍራት ነገር አለ። ዛሬ ግን ደፍረን ስለ ላይፍ ኢንሹራንስ እናወራ። ላይፍ ኢንሹራንስ በጣም በጣም ጠቃሚ ነገር ነው። አሁን ቅድም ስለ ሞት ስናስብ ሰው ይፈራል ምናምን። ደግሞ ላይፍ ኢንሹራንስ የሞት መድኃኒት ነው፣ በስጋ ላይ እያለን ማለት ነው። የዘላለም ህይወቱ ምናምን ማለት በስጋ ላይ የሞት መድኃኒት ነው። ምክንያቱስ ላይፍ ኢንሹራንስ ካላችሁ ስጋት አይኖራችሁ። አንድ ሰው በቤታቸው ቢያርፍ ቤተሰብ ሁለት ለቅሶ አያለቅስም። ለሞተው ሰው ያለቅሳል፣ ፋይናንሻል ችግር ግን አያለቅስም። ምክንያቱም ፋይናንሻል ፕሮብለምን ሶልቭ የሚያደርግ ላይፍ ኢንሹራንስ ስላለ ማለት ነው። ለማንኛውም ወደዛ ከመግባቴ በፊት ላይፍ ኢንሹራንሶችን እስኪ ምን አይነት ላይፍ ኢንሹራንስ አለ? ግሩፕ ላይፍ ኢንሹራንስ የሚባል አለ። ግሩፕ ላይፍ ኢንሹራንስ የሚባለው ከምትሰሩት መስሪያ ቤት የሚሰጣችሁ ነፃ ምንም ሳትከፍሉ ኢንሹራንስ አላችሁ ብሎ የሚነግሯችሁ። አንድ መስሪያ ቤት ስትቀጠሩ ላይፍ ኢንሹራንስ አላችሁ፣ ፎሮ ባንክ ያላችሁ ምናምን ተብሎ የሚነገር ማለት ነው። እሱ ግን ምን ያህል ጠቃሚ ነው የሚለውን ስናስብ እሱ በሞት ጊዜ ብቻ የሚከፈል ያውም በስራ ላይ የምታጥብ ከሆነ እያጠበች ከሞተች ወይም የሆነ ምንም የሚያደርግ ሰው እያደረገ እዛው በቦታው ከሞተ የሚከፈል ነው። ግን አዘርዋይስ ደግሞ ውጭ ሆናችሁ ኢቭን እዛው መስሪያ ቤት ሆናችሁ ብትወድቁና አምቡላንስ ይዟችሁ ሆስፒታል ቢሄድ እዛው ሆስፒታል ስለሞታችሁ የማይከፈል ላይፍ ኢንሹራንስ ነው ግሩፕ ላይፍ ኢንሹራንስ የሚባለው። በመስሪያ ቤት የሚከፈለው ማጆሪቲው የኛ ኮሚኒቲ ላይፍ ኢንሹራንስ ሲጠየቅ አይነ መስሪያ ቤት ላይፍ ኢንሹራንስ አለ የሚባለው ማለት ነው። ሁለተኛው ደግሞ ተርም ላይፍ ኢንሹራንስ ይባላል። ተርም ላይፍ ኢንሹራንስ ማለት የተወሰነ ገደብ ያለው ማለት ነው። ለምሳሌ ለ10 ዓመት ልትገቡ ትችላላችሁ፣ ለ20 ዓመት ልትገቡ ትችላላችሁ፣ ለ25 ዓመት፣ ለ30 ማክሲማም ለ30 ዓመት የሚገባ ላይፍ ኢንሹራንስ ማለት ነው። ይሄ ላይፍ ኢንሹራንስ ሁለት አይነት አለ። ለሞት ብቻ የሚከፈል አለ፣ ደግሞ በህይወት እያለ ሊቪንግ ቤኔፊት ያለው አለ። ሊቪንግ ቤኔፊት አንድ ሰው ቢታመም 3 አይነት ክሮኒክ ኢልነስ፣ ክሪቲካል ኢልነስ እና ተርሚናል ኢልነስ ከታመመ ሆስፒታል ዶክተራችሁ ካረጋገጠ ለእናንተ ለምሳሌ የ500 ሺህ ብር ፖሊሲ ቢኖራችሁ አፕ ቱ 90% የፖሊሲያችሁን ቀጥታ ቼክ የሚጽፍ ኢንሹራንስ ተርም ላይፍ ኢንሹራንስ ይባላል። ከሱ ውጭ ግን ሌላው ደግሞ ፐርማነንት ላይፍ ኢንሹራንስ ይባላል። ፐርማነንት ላይፍ ኢንሹራንስ ወይም ኢንዴክስ ዩኒቨርሳል ላይፍ የሚባል ኢንሹራንስ አለ። እሱ ኢንሹራንስ ሁሉ አቀፍ ነው። ምንድነው ሁሉ አቀፍ ስል? የመጀመሪያው ይሄ ኢንሹራንስ ካሽ ቫሊዩ አኩሙሌሽን አለ። ገንዘባችሁ ይጠራቀማል፣ ያድጋል። በኮምፓውንድ ትረስት ነው የሚያድገው። ስለዚህ ዳውን ደ ሮድ ገንዘባችሁ ያድጋል። ያንን ገንዘብ አውጥታችሁ ለኢንቨስትመንት፣ ለተለያየ ነገር፣ ለኮሌጅ፣ ለፈለጋችሁት ነገር መጠቀም ትችላላችሁ። ቤት ዳውን ፔመንት ማድረግ ትችላላችሁ። ቤት መግዛት ትችላላችሁ። እሱ የፋይናንሻል ካሽ አኩሙሌሽን ሳይድ ማለት ነው። ሌላው ደግሞ ስትታመሙ ታማችሁ ዲያግኖዝ ብትደረጉ ሆስፒታል ብትገቡ፣ ለምሳሌ ክሪቲካል ኢልነስ የሚባለው ለምሳሌ ሄርት አታክ ቢገጥማችሁ፣ ካንሰር ቢገጥም፣ ሜጀር ኦርጋን ትራንስፕላንት ቢሆን፣ ብላይንድነስ ቢሆን፣ የተለያዩ አይነት ክሪቲካል ኢልነስ ተብሎ በዶክተር የተለዩ በሽታዎች ቢገጥሟችሁ ይሄ ኢንሹራንስ ቀጥታ አፕ ቱ 90% እስከ 90% ካላችሁ ፖሊሲ ቼክ ይስጣል። ይሄ ክሪቲካል ኢልነስ ይኖር ነው። ክሮኒክ ኢልነስ የሚባለው ደግሞ አጋጣሚ ዲስኤብልድ ሆናችሁ ቤት ብትቀመጡ በቀን ፕሮፎርም ማድረግ ከሚገባችሁ 6 ስራዎች 2ቷን ብቻ ማድረግ ያቅታችሁ፣ በራሳችሁ ተነስታችሁ ሻወር መውሰድ ባትችሉ፣ ምግብ መብላት ባትችሉ፣ እነዚህ ነገሮች ሲገጥሟችሁ ያ ኢንሹራንስ እስከ 90% ለእናንተ ይጽፋል። ከዛ በኋላ ቼክ ይመጣል።
ነርስ ልትቀጥሩ ትችላላችሁ፣ ድራይቨር ልትቀጥሩ ትችላላችሁ። ያ የሚጠቅም ኢንሹራንስ። ሶስተኛው ተርሚናል ኢንሹራንስ የሚባለው አንድ ሰው ክሪቲካሊ ታሞ በጣም ለአንድ ዓመት ያክል ወይም 12 መንዝና ከዛ በላይ ሊኖር አይችልም ብሎ በዶክተር ከተወሰነ ያ ሰው ለምሳሌ የ1 ሚሊዮን ፖሊሲ ቢኖር 1 ሚሊዮን ቼክ ይጽፋል። በህይወት እያላችሁ ማለት ነው፣ በህይወት እያለን። ስለዚህ ይሄ ሰው በህይወት ኖሮ እግዚአብሔር ቢያድነው ዘመኑን ሙሉ የገዛው ሞርጌጁን ከፍሎ በሰላም መኖር ይችላል። ኢንኬዝ ቢሞት እንኳን የ1 ሚሊዮን ፖሊሲ ቢኖር 1 ሚሊዮን ፖሊሲ ኢንክሉዲንግ ካሽ አድቫንቴጁ ጋር አንድ ላይ ለቤተሰብ ይከፈላል ማለት ነው። ስለዚህ የትኛው ስንት አይነት ፖሊሲ ነው ያነሳሁት? ግሩፕ ላይፍ ፖሊሲ፣ ግሩፕ ላይፍ ኢንሹራንስ፣ ተርሚናል ኢንሹራንስ እና ፐርማነንት ኢንሹራንስ ብዬ አንስቼዋለሁ። ከነዚህ ውስጥ የትኛው ነው ያላችሁ ወይስ ምንም የላችሁ? አሁን መጨረሻ ላይ ያወላኋችሁ ኢንሹራንስ እንዲኖራችሁ የትኛውም ደግሞ ሌላ አይነት ቤኔፊቶችን ሌላ አይነት ኢንሹራንስ ምን አይነት ቤኔፊት ደግሞ ሌላ አለው የሚለውን ዲቴል ማውራት ይቻላል። ይህንን የማውራችሁ ሁል ጊዜ ኦፊስ ክፍት ነው። ጥያቄ ካላችሁ በዚህ ጉዳይ ላይ ሞር ማወቅ ፈልጋለሁ የምትሉት ነገር ካለ ደውሉልኝ። ሌላው መንሽን ማድረግ የሚፈልገው ለልጆቻችሁ ኮሌጅ ፈንድ በዚህ በኢንሹራንስ ጋር ተያይዞ የምትከፍቱት አለ። እሱ ያድጋል። ለልጆቻችሁ ነገ ኮሌጅ ሲገቡ ኮሌጅ ዕዳ እንዳይኖራቸው ያደርጋል። ነፃ የሆነ ኮሌጅ ይሄዳሉ። ኢንኬዝ አጋጣሚ ሆኖ ጥሩ እድለኛ ሆኖ ስኮላርሺፕ ቢያሸንፉ እና መንግስት ቢከፍልላቸው ይሄ ገንዘብ ለነሱ ኢንቨስትመንት ነው የሚሆነው። መኪና፣ ነፃ መኪና ለነሱ መኪና ገዝታችሁ ልትሰጡ ትችላላችሁ። ከዛ ውጭ ወይ ዳውን ፔመንት ለልጆቻቸው አድርጋችሁ ቤት እንዲገዙ ማድረግ ትችላላችሁ ልክ ኮሌጅ እንደጨረሱ። እንደዚህና እነዚህ የመሳሰሉ ብዙ አይነት ስለ ፋይናንስ የምናወራቸው ነገሮች አሉና ስልክ ቁጥሬን 72028504949 ደውሉልኝ። እንደገና ልበል 72028504949 ደውሉልኝ። ኤኒዌር ካላችሁበት በአብዛኛው ስቴት ላይሰንስ ነኝ፣ ፐርሚት ነኝ። የትኛውም ስቴት ያለውን ፖሊሲ መጻፍ እችላለሁ። ደውሉልኝ፣ በደንብ እናወራለን። ኦፊስን ብቅ ካላችሁ እኔ ባለሁበት ከተማ ለምትኖሩ ደንቨር ኮሎራዶ ያላችሁ ደግሞ ኦፊስን ብቅ ብትሉ ቁጭ ብለን ማውራት እንችላለን። ነፃ የፋይናንሻል ኤጁኬሽን ታገኛላችሁ። ከዛ በኋላ ዋት አም ጎይንግ ቱ ዱ የሚለውን ደግሞ ታወራላችሁ። ላይፋችሁን ሴት ማድረግ ትችላላችሁ። እና ይሄን ሊጨምር ነው የመጣሁት። በጣም ስላዳመጣችሁ፣ ስለሰማችሁ፣ ደግሞ ስለምትደውሉና ስለ ፋይናንሳችሁ ስለምታወሩት በጣም ከልብ አመሰግናለሁ። መልካም ቀን ይሁንላችሁ ባይ